እንዴት ናችሁ? ዶክተር ጋዲሳ እባላለሁ። ባለፈው ክላስ አይቲ ኤግዚት ኤግዛም ጋር የተገናኘ አንዳንድ ነገሮች አውርተን ነበር። ዛሬ ደግሞ ፈንዳሜንታል ኦፍ ፕሮግራሚንግ ጋር የተገናኘ ወደ 30 የሚጠጉ ኮምፕሬንሲቭ የሆኑ ጀነራል የሆኑ ጥያቄዎች አውጥቼ እሱን አብረን እንሰራለን ማለት ነው። ለማስታወስ ያህል ባለፈው እንዳየነው አንድ አይቲ ተመራቂ ምን አይነት ፈተና ነው የሚመጣው፣ የትኛው ሳብጀክት ነው ፈተና ላይ የሚመጣ የሚለውን አይተን ነበር። ለማስታወስ ያህል በአጠቃላይ 100 ጥያቄ ከነዚህ 13 ጥያቄዎች ይወጣሉ። ስለዚህ ፕሮፖርሽናቸው ሊለያ ይችላል። ለምሳሌ ዳታቤስ 2 ኮርስ ለወሰዳችሁ ከዛ ውስጥ ወደ 12 ወይ ደግሞ 13 ጥያቄ ነው የሚወጣው አንድ ላይ ማለት ነው። ከአንዳንዶች ከኦፕሬቲንግ ሲስተም 6 ወይ ጥያቄ ይወጣል። እንደዛ እያለ ይሄዳል ማለት ነው። ግን ቶታል በአጠቃላይ የሚኖረን ጥያቄ ብዛት 100 ነው የሚሆነው ማለት ነው። ስለዚህ ዛሬ የምናየው ስለ ፈንዳሜንታል ኦፍ ፕሮግራሚንግ ጋር የተገናኘ ነው። ስለዚህ 30 ኮምፕሬንሲቭ በጣም ሊመጡ ይችላሉ ብዬ ያሰብኩት የሰበሰብኩትን ጥያቄዎች ያንን አብረን እናያለን። ስለዚህ ያንን አብረን እንሰራለን። ከዛ ፓውዝ እያደረጋችሁት እንድታዩ ጋብዛለሁ ማለት ነው። ቀጥታ ወደ ጥያቄ እናልፋለን። ስለዚህ ይሄ ለአይቲ ተማሪም ይሆናል፣ ኦፍ ኮርስ ለኮምፒውተር ሳይንስም ይሆናል። ይሄንን ፕሮግራሚንግ ስለሚወስዱ ማለት ነው። ያንን በማየት እናንተ ደግሞ በመሃል ፓውዝ እያደረጋችሁ እያንዳንዱ ጥያቄ በዚህ መልክ እኔ መጀመሪያ ላይ እንደዚህ ሲያደርግ ጥያቄውን ሲያሳያችሁ ፓውዝ እያደረጋችሁ መልሱና ከዛ አብረን እንሰራለን ማለት ነው። እዚህ ጋር እንደምታዩት ኤቢሲዲ ቾይሶች አሉ። በዛ መልክ ነው የምንሄደው። የመጀመሪያው ጥያቄ ይሄ what is the value of p in the following C++ codes ይላል። ስለዚህ አውትፑት መፈለግ ነው። እዚህ ጋር ቫልዩዎች አሉ። ትሪክ የሚያደርገው እዚህ ጋር እንደምታዩት ሎጂካል ኦፕሬሽን አለ፣ እዚህ ጋር ደግሞ አዲሽን ኦፕሬሽን አለና ያን እንዴት አድርገን ነው አድ የምናደርገው? ካይንድ ኦፍ ትሪክ ብዙ ጊዜ እኔም ፕሮግራሚንግ ኮርስ ሲያስተምር አብዛኛው ተማሪ ይሄንን አያገኝም። ይሄንን ማለት ነው ይሸወዳል፣ አብዛኛው ተማሪ ይሸወዳል። ስለዚህ እዚህ ጋር ሎጂካል ነው። ለምሳሌ ኤክስን ከወሰን ቁጥር ነው 10 or 5 ካን ኮምፓይለር እንዴት ነው ይሄንን ኢንተርፕሬት የሚያደርገው ልትሉ ትችላላችሁ። ስለዚህ እንደዚህ ነገር ሲኖር ምንድነው የሚያደርገው? ኮምፓይለር ይሄንን ወደ ባይነሪ ነምበር ይቀይራል። ስለዚህ 10 means 1010 ነው፣ 0 ነው እንደምታውቁት 1010። 5 ደግሞ 4 means 100 ነው። ስለዚህ 5 ደግሞ 101 ነው የሚሆነው ማለት ነው። ስለዚህ ያንን በኤ ኦር ኦፕሬተር ያንን እንሰራለን። በመቀጠል ይሄን ደግሞ ኤንን ካያችሁት ኤ ማለት ትሩ ነው። ትሩን ዳይሬክትሊ ምንድነው የሚሆነው? 1 ይሆናል። እዚህ ጋር ትሩ ማለት 1 ነው። ስለዚህ 1 ቢ ደግሞ ፎልስ ነው። 1 plus 1 that's going to be ስንት ይሆናል? 1 ነው የሚሆነው ማለት ነው፣ ኖርማል አዲሽን ስለሆነ። እዚህ ጋር ኦር ኦፕሬሽን ልንሰራ ነው። 10 is 1010 ነው። ዋይ ደግሞ 0101 ነው። ስለዚህ ያንን ኦር ኦፕሬሽን ከታችሁ ሁለቱን ከሰራችሁት 1111 ይሆናል። ያ ደግሞ 15 ማለት ነው። 15 ሲደመር 1 ካረጋችሁ እዚህ ጋር ፒ በአጠቃላይ ስንት ይሆናል? 16 ነው የሚሆነው ማለት ነው። ስለዚህ መልሱ ምን ይሆናል? ዲ ነው የሚሆነው ማለት ነው። ስለዚህ በዚህ መልክ ኦር ካለ ዳታ ታይፕ ኢንቲጀር ወይ ደግሞ ፍሎት ከሆነ መጀመሪያ ላይ ወደ ባይነሪ እንቀይርና ቀጥታ ሎጂካል ኦፕሬተር እንሰራለን። ኤንድ ከሆነ ኤንድ። በመቀጠል ይሄኛው ደግሞ ዳታ ታይፕ ቡሊያን ነው፣ ትሩ ኦር ፎልስ ነው። ስለዚህ አሪትሜቲክ ለመስራት ይሄ በግድ ወደ ቁጥር መለወጥ አለበት። ስለዚህ ትሩ ሚንስ 1 ኢኩቫለንት ቱ ፎልስ ሚንስ 0። ሶ 1 plus 0 that's 1 and then you are going to add that with 15 and it is sum up to 16። ስለዚህ 16 ይሆናል ማለት። ስለዚህ ትሪኪ ጥያቄዎች ኤግዚት ኤግዛም ላይ ሊኖሩ ይችላሉ። ስለዚህ ያንን ቀላል ይመስላል፣ ሊሸውዳችሁ ስለሚችል በዛ መልክ ማየት ያስፈልጋል። Here is another question. Method which uses a list of well-defined instructions to complete a task starting from a given initial state to the end state is called as typically algorithm, because algorithm defines a set of instruction that tells the computer what to do and how to. ስለዚህ detailed instruction ነው። ስለዚህ algorithm ነው ማለት ነው። ስለዚህ algorithm ብላችሁ ከመለሳችሁ ትክክል ነው ማለት ነው። እንቀጥል። Here is another question. Which of the following is the correct syntax to add header file
in C++ program ስለዚህ በምን መልክ ነው በትክክል header file define የምናደርገው የሚለውን መጀመሪያ ላይ ማወቅ ያስፈልጋል ማለት ነው ስለዚህ እናንተ የለመዳችሁት ብዙ ጊዜ hash include እንልና በሌዛና ግሬተር ዛን ሲምቦል መሃል አድርገን ያንን header file define እናደርጋለን ግን ያው በኮቴሽንም ይቻላል ኮቴሽን ውስጥ ካረን it means the same thing ነገር ግን እዚህ ላይ .h ምናምንም መጨመር አለበት በዚህ መልክ ስንጽፍ እስቲ ፕራክቲካሊ ነው ቪዥዋል ስቱዲዮ ላይ ለምሳሌ hash include iostream ብለን cout hello world ይሄ ኖርማል ነው ስለዚህ ራን እናርግ በዚህች ጋር ስለዚህ ሶሪ something is hello world የሚለው መጥቷል እዚህ ጋር ይሄን ደግሞ ቀይርና ኮቴሽን ውስጥ እናርግ ስለዚህ ኮቴሽን ውስጥ ከገባም the same thing ነው ማለት ነው ይቻላል ራን ያረኩ ነው ስለዚህ ስክሮል ላርግና hello world የሚለው እዚህ ጋር አለ ስለዚህ ያንን እየሰራን ነው ማለት ነው ሶ ሁለቱም መልስ ይሆናል ማለት ነው ስለዚህ hash include user define ይሄ iostream.h string.h math.hም ሊሆን ይችላል የፈለገም ቢሆን just ሁለቱም ያስኬዳሉ ማለት ነው ይሄኛው ይሆናል include እዚህ ውስጥ አይገባም ስለዚህ ይስተት ነው ሶ መልሱ both a and b የሚለው ይሆናል ማለት ነው ስለዚህ በዚህ መልክ ያየን እንሄዳለን እንቀጥል an algorithm represented in the form of programming language is called course algorithm ወደ ፕሮግራሚንግ ከቀየር ሶፍትዌር ወይ ደግሞ ፕሮግራም ነው ቀጥታ ማለት ነው this is a program ወደ ኮድ የተቀየረ አልጎሪዝም ፕሮግራም ነው የምንለው ማለት ነው that's a typical name ይሄኛው ጥያቄ አሬ ጋር የተገናኘ ነው ምን ይላል which of the following correctly declares an array in C++? ስለዚህ array declares እናደርግ ሲንታክሱ መጀመሪያ ላይ ዳታ ታይፕ መጻፍ ዳታ ታይፕ ምን ሊሆን ይችላል ካራክተር ሊሆን ይችላል ስትሪንግ ሊሆን ይችላል ፍሎት ደብል ኢንት ሊሆን ይችላል ስለዚህ መጀመሪያ ክራይቴሪያችን ያንን ቼክ ማድረግ ስለዚህ ነው array ይላል so this is not a data type or data type ሚስ አድርጓል ስለዚህ this is x data type የለም አሁን b ላይ ሶስተኛው ኢንተር this is a normal variable and value means variable ነው እንጂ array አይደለም data type አለ array name አለ size አለ ስለዚህ this is the correct way to declare an array in C++ ብለን ማለፍ እንችላለን ማለት ነው እንቀጥል ስለዚህ d is the correct answer okay ይሄን ደግሞ ነው ይሄኛው አናላይዝ ማድረግ የተፈለገው ይሄንን ሴት ፕሪሲሽን ፋንክሽን አለ ያን እየተጠቀመነ ነው ስለዚህ አውትፑቱን ፕሪሲሽኑን 17 ዴሲማል ፍሎቲንግ ነምበር አድርጎ ያለ ነው ስለዚህ ለምሳሌ ዲ አውትፑት እያደረግን ነው ስለዚህ ፕሪሲሽኑን 17 ስላል የሚወጣ ቫልዩ 17 ፕሪሲሽኑን ነው የሚወጣው ማለት ነው ስለዚህ ግን እንደምታዩት ይሄን መቁጠር ነው ስለዚህ መልሱ ዲ ነው የሚሆነው ማለት ነው ስለዚህ ይሄን አይል ሆኖ በዚህ መልክ ኢኩቫለንት ስለሚሆን so the answer in this case is d አራት ከሆነ አራት ዴሲማል ዲጂት ነው የሚሆነው ይሄ ለምሳሌ 1 2 3 4 5 6 6 ቢሆን ኖሮ ይሄ ይሆን ነበር ግን አሁን 17 ስለሚል d ይሆናል ማለት ነው ኦኬ ይሄኛው ደግሞ just ሜሞራይዝ ካደረጋችሁት ቫሪያብል ፓርስ እናረግ ሁለት አይነት አማራጮች አሉ ፓስ ባይ ቫልዩ እና ፓስ ባይ ሪፈረንስ የሚል ነው ብዙ ጊዜ ይሄ ፈንዳሜንታል ኦፍ ፕሮግራሚንግ ቱ ላይ ነው የሚሰጠው ፖይንተር ጋር የተገናኘ ፋይል ሪሌትድ ጋር የተገናኘ ማለት ነው ስለዚህ ምን ይላል ጥያቄው the address of a variable temp of a type float is accessed using end temp ነው ማለት ነው አድሬስ እንል ሁሌ ampersand ሲምቦል ሲኖር ነው end ሲኖር ማለት ነው ስለዚህ እቺ end ሲምቦል ስትኖር we are talking about the address ስለዚህ b is the correct answer another question the process of building new classes from existing one is called ይሄ ደግሞ የኦኦፒ ኮንሰፕት ነው አናላይዝ የሚያደርገው ይሄ ጥያቄ ስለዚህ የቻልኩት አይል ኮምፕሬሄንሲቭ እንዲሁም ሞክራለሁ ይሄ ጥያቄ ስለዚህ አንድ ክላስ ኦሬዲ ኮድ ዲፋይን አድርገ ያንን ኮድ እንደገና ከምንጽፍ ኤግዚስቲንግ ክላስ ተጠቅመን ሌላውን ስንሰራ ምንድነው የሚባለው ኢንሄሪት እናደርጋለን ማለት ህፃን ከአባቱና ከእናቱ ኢንሄሪት ፊቸሮች የአይ ከለር ምናምን ቁመት ምናምን ኢንሄሪት እንደሚያደርግ ኮድም በአንዴ ሰርተን ከዛ ኢንሄሪት እንዳያደርግ
አዲስ ከምንጽፍ ከዛ መጠቀም እንችላለን ማለት ነው that's called inheritance okay another question ይሄ ደግሞ ፋይል ሪድ ራይት ጋር የተገናኘ ነው ለምታውቁት ይው iostream ከሆነ cin cout እንጠቀማለን if stream የሚል ሂደር ፋይል ካለ ደግሞ ፋይል ጋር የተገናኘ ነገር ልንሰራ ነው ማለት ነው ስለዚህ ምን ይላል ጥያቄው if we create a file by if stream then the default mode of the file is default by default is input mode ነው in ነው ማለት ነው ስለዚህ input ነው የምንችለው እንጂ out መስራት አንችልም ማለት ነው ስለዚህ in ነው ማለት ነው so the correct answer is B ሌላው ይው አንዳንዴ ሉፕ ይኖረናል ሉፕ ስቴትመንት ውስጥ አንዳንዴ based on some condition we want to exit ወይ ደግሞ ከሉፕ እንዲወጣ ልናስገድድ እንችላለን ፕሮግራማችን like continue እና break statement ብዙ ጊዜ እነሱን እንጠቀማለን especially continue ከሆነ አንድ iteration እንዲዘል ነው የምናደርገው based on that specific condition break ከሆነ ግን ከሉፕ ወይ ደግሞ ከስዊች የምናወጣበት ሜካኒዝም ነው break ካረግ ነው ማለት ነው ቆሞ ከዛ ከካረንት ወይ ደግሞ ከኢነር ሉፕ ዘሎ እንዲወጣ ነው የምናደርገው ስለዚህ ጥያቄው ምን ይላል the break statement cause an exit from the inner outmost loop or switch ጋርም ይሰራል ማለት ኦኬ እንቀጥል which of the following cannot be legitimately passed to a function ስለዚህ አንድ function pass የምናደርገው አርጉመንት ወይ ደግሞ ፓራሜትር ይኖራል ስለዚህ ምን አይነት መሆን አለበት ያ ፓስ የምናደርገው ለፋንክሽን ፓስ የምናደርገው ምን አይነት መሆን አለበት የሚለው ለማሳየት ነው ስለዚህ አንዱ constant is possible constant variable pass ማድረግ እንችላለን any type of variable can be passed in structure you can also pass structure pass ማድረግ እንችላለን structure ብለን define ያደረግነውን structure ኤሌመንቶች pass ማድረግ እንችላለን ነገር ግን header file pass ማድረግ አንችልም ለምን header file መጀመሪያ ላይ include የምናደርገው hash include ምናምን ብለን የምንጽፈው ነገር ስለሆነ ያንን pass ማድረግ አንችልም ማለት ነው so the next question is about you can read input that consists of multiple lines of text using ለምሳሌ ብዙ ጊዜ cin operator ስንጠቀም ኢንፑት ማድረግ የምንችለው አንድ ኢንፑት ብቻ ነውና ማአት ላይን ከሆነ እንዴት ነው የምናደርገው እንደምታውቁት ፋይል ላይ cin.get ነው የምንጠቀመው ለምሳሌ full name የሚጠይቅ ነገር ከሆነ ቫሪያብል ላይ የምናስቀምጥ ከሆነ cin.get እንጠቀማለን ስለዚህ እንደ አርጉመንት ለዚህኛው ፓስ የምናደርገው ሁለት ነገር ነው አንዱ ቫሪያብል ያስፈልጋል ያው cin የምናደርገው ለቫሪያብል ሜሞሪ ሎኬሽን ስለሆነ አንዱ እሱ ነው ሁለተኛ ደግሞ ሌንግዙን ዲፋይን ማድረግ አለበት ማክሲማይዝ ሚኒማይዝ ማድረግ እንችላለን ለምሳሌ የተማሪ ሙሉ ስም የሚጠይቅ ከሆነ ፕሮግራሙ በአንድ የሚቀበል ከሆነ ስለዚህ ማክሲማም the longest word in Amharic ወይ ደግሞ እንግሊዘኛ ውስጥ longest name ከሆነ 25 ከሆነ 25 ይባዛ ለ3 እናርግና 75 + 1 አርገን 76 አርገን ዲፋይን እናደርጋለን ማለት ስለዚህ ሁለት አርጉመንት ይፈልጋል so cin.get then and this function will expect to argument the first one is the name of the variable and the second one is going to be length of the array ማለት ነው ያን ይጠብቃል ስለዚህ በዚህ መልክ ያንን ሃንድል ማድረግ ይችላል so ትክክለኛው መልስ C ነው ማለት ነው ከዚህ አንፃር ሌላው exception related so ኮድ ስንጽፍ ሶስት አይነት ኤረሮች ሊፈጠሩ ይችላሉ አንዱ ሎጂካል ኤረር ነው ሌላው ኮምፓይል ታይም ሊሆን ይችላል ሲንታክስ ቫዮሌት ስናረግ ኮምፓይል ኤረር ይመጣል ገና ራን ሳናረግ ራሱ የቱሎች ያሳዩናል ይሄንን ሌላው ደግሞ ራን ታይም ያ ራን ታይም የሚመጣ ደግሞ ኢንፑት የኛ ኢንፑት ላይ ተመስርቶ ነው ማለት ነው ስለዚህ ራን ታይም ኤረር ይሆናል ስለዚህ exception handling is targeted at runtime error ነው ብዙ ጊዜ try catch አርገን የምንይዘው runtime error ነው like network programming like chatbot የሚሰሩ ከሆነ ቻት ያደርጋችሁ በማል ኢንተርኔት ጠፋ ስለዚህ ይሄን exception ነው network related exception ነው የሚያመጣው ስለዚህ ያንን አንድን ለማድረግ ያው runtime error catch ማድረግ ያስፈልጋል ማለት ነው so most of the time java ምናምን ጋር ከሆነ try catch statement በመጠቀም እኛ unexpected error እንኳን ቢመጣ በዛ መልኩ ሃንድል ማድረግ እንችላለን ስለዚህ ብዙ ጊዜ exception handling is targeted at runtime error ስለዚህ ትክክለኛው መልስ A ነው ማለት ነው
ይሄኛው ጥያቄ ደግሞ አሬ ጋር የተገናኘ ነው። እንዴት ነው አሬ ኤሌመንት አክሰስ የምናደርገው? ስለዚህ ባለፈው እንዳየነው አንድ አሬ ዲክሌር ካረን ኤክስ ኦፍ 10 ምናምን ብለን ዲክሌር ካረን በኢንዴክሱ ነው አክሰስ የምናደርገው ኤክስ ኦፍ 1 ኤክስ ኦፍ 2 ያን ማለት ነው። ስለዚህ an index number ማለት ነው። ስለዚህ ሁሌ the first element of an array is 0 and the last element is going to be n minus 1 where n is the size of the array። በዛ መልክ ነው የምንሰራው ማለት ነው። ኦኬ ሌላው ይሄኛው ጥያቄ ነው። so what will be the output of the following C++ code ይላል እዚህ ጋር እንደምታዩት። ስለዚህ መጀመሪያ ላይ እዚህ ጋር የምናየው ዳታ ታይፑ ማየት አለብን አይደለም። ስለዚህ ካራክተር ከሆነ አሁን እናንተ ኤክስፔክት የምታደርጉት መልስ ይኖራል ብዬ እገምታለሁ። ኦልሞስት ሁላችሁም ይሄን ልትሉ ትችላላችሁ፣ ሄሎ ወርልድ የሚል ለምን እዚህ ጋር ኮንካቴኔሽን አለ፣ ስፔስ አለ፣ ሄሎ እና ወርልድ ስንል ያይ። ነገር ግን እዚህ ጋር ዲፋይኒንግ ያደረግነው ዳታ ታይፕ ካራክተር ነው እና ካራክተር ላይ ይህንን ኮንካቴኔሽን ቀጥታ መስራት አንችልም ስትሪንግ ካልሆነ። ይሄኛው የሚሰራው ስትሪንግ ሲሆን ነው። ስለዚህ አውትፑቱ ኤረር ነው ማለት ነው። ስህተት አለው ይሄ ኮድ። ኦኬ ስህተት አለው። we can't perform a concatenation operation on character data type። ስለዚህ በዛ አንፃር ልትረዱ ይገባል ማለት ነው። ስለዚህ ቀላል ይመስልና ይሸውዳቸዋል። what happens if the following program is executed in either C or C++ language? ተጠቅመን ኤግዚኪዩት ካደረግነው ምን ሊሆን ይችላል? ስለዚህ ይሄኛው ፈንዳሜንታል ኦፍ ፕሮግራሚንግ ቱል አሴስ የሚያደርጉ ፋንክሽን ዲፊኒሽን እና ፋንክሽን ኮሊንግ ጋር የተገናኘ። እዚህ ጋር እንደምታዩት እኛ ፋንክሽን አርጉሜንት የለውም void ይላል። እዚህ ጋር ደግሞ ፓስ እያደረግን ያለው ቁጥር አለ። we are passing an integer variable to this function። ስለዚህ እዚህ ጋር የሚቀበለው ቫሪያብል ዲፋይን ሳናደርግ ይሄን ሁለት ስንልክ የት ነው የሚያስቀምጠው? ስለዚህ ኢረር ነው ጀነሬት የሚያደርጉ ማለት ነው። ኢረር ነው የሚመጣው። ስለዚህ በሁለቱም ቋንቋ ሲም ሲ ፕላስ ፕላስ ቢሆን ቫዮሌሽን ኦፍ ፋንክሽን ኮል ስለሆነ ኢረር ነው ማለት ነው። this function is not going to be executed። ለምን void። እዚህ ጋር int የሚል ቢኖር ኑሮ ይሰራ ነበር ማለት ነው። ይሄኛው ደግሞ ቤዚክ ሁሉም ፕሮግራሚንግ ላንጉዌጅ ላይ አይዴንቲፋየር ወይ ደግሞ ቫሪያብል ኔም ዲፋይን ስናደርግ ሳም ህጎች አሉ። ለምሳሌ መጀመሪያው ህግ ምን ይላል? the first letter of a variable name cannot be a number, it must be a character or underscore ይላል። ስለዚህ እዚህ ጋር የመጀመሪያውን ፈትሽ በዶላር ሲምቦል ነው የሚጀምረው። ስለዚህ የመጀመሪያው ህግ ይጥሳል። ሁለተኛ ጋር ስንመጣ the first letter is a variable, it's a character, so it's valid and it contains a number or underscore, again this is valid። ይሄኛው ትክክል ነው፣ ይሄኛው አታለው፣ ስለዚህ ትክክል አይደለም። so the correct answer or the valid identifier in this case is B, var underscore 123። so ያንን ሜሞራይዝ እንድታደርገው ለምሳሌ ሩል 1 ምን ይላል? variable name can start with either underscore or letter። ያንን እናረጋግጣለን። ያንን ካለፈ ደግሞ እናረጋለን it may contain number, digit, letter or underscore ይላል። ሶስተኛ it cannot be an identifier, no sorry it cannot be a keyword ይላል። ስለዚህ ኪወርድ ስፔሻል ወርድ ናቸው፣ ለኮምፓይለሩ ሪዘርቭ የሆኑት ናቸው እና እኛ ለራሳችን መጠቀም አንችል። ላይክ if, else, while, for ምናምን የምንላቸው እዚህ ጋር መጠቀም አንችልም። ኤኒዌይስ ያንን ሪፌር አድርጉና እንደገና ሪቫይዝ አድርጉት። ስለዚህ ቢ ትክክለኛ መልስ ነው። which of the following is the address operator? መጀመሪያው ጋር ትንሽ ይገናኛል። ያው at temp ብለን ዲፋይን ስላደረግ ነው። አሁን ትክክለኛው መልስ አድሬስ ጋር የተገናኘ ኤንድ ነው ማለት ነው። ስለዚህ የሆነ ቫሪያብል ፊት ለፊት ኤንድ አድርገን አውት ካረግ ነው የትኛው ሜሞሪ ሎኬሽን ላይ ሴቭ እንደተደረገ ይነገረናል ማለት ነው። which programming paradigm emphasize or writing code that's easy to read and maintain? of course ብዙ ፕሮግራሚንግ ስትራቴጂዎች አሉ። ፕሮሲጀራል አለ፣ ኦብጀክት ኦሪየንትድ አለ እና የሚመረጠው ኦፍ ኮርስ ኦብጀክት ኦሪየንትድ ፕሮግራሚንግ ነው ከዚህ ጥያቄ ጋር የሚገባው ማለት ነው። dash is a process of finding errors and fixing them within a program። ከዚህ ጋር የተገናኘም አንድ ጥያቄ አለ፣ የትኛው እንደሆነ አናውቅም። ስለ ፍሎ ቻርት እና ዲባጊንግ ምናምን ጋር የተገናኘ ማለት ነው። ስለዚህ ለዛ ነው ይሄን የጨመርኩት። it's the process of finding errors and fixing them within a program is called debugging። finding and fixing the error ማለት debugging እንላለን። what is the term used for a block of code that's executed repeatedly until a certain condition is met? ስለዚህ የሆነ ኮንዲሽን ሜት እስከሚደረግ
በተደጋጋሚ ራሱን ኤግዚኪዩት የሚያደርግ ኦፍ ኮርስ ሉፕ ስቴትመንት ላይክ ፎር ሉፕ ዋይል ሉፕ ዱ ዋይል ሉፕ የምንላቸው ሪፒቲቲቭ ነገር ካለ የምንጠቀማቸው ኮዲንግ ስትራቴጂ ሉፕ ነው የሚባለው ማለት ነው። ላይክ ከአንድ እስከ 100 ያለው ቁጥር ደምር የሚደምር ፕሮግራም ወይ ደግሞ አፕ ቱ ኤን ከሆነ ሪፒቲሽን ይኖራል 1 + 2 + 3 + 4 እያለ ስለሚሄድ ማለት ነው። Which data structure is used for storing a collection of elements in nonlinear fashion? Of course, array ከሆነ linear ዳታ የሚያስቀምጠውና nonlinear የሆነ ዳታ ስትራክቸር ያው ትሪ ነው። ታውቃላችሁ ብዬ አስባለሁ። ስለ ባይነሪ ሰርች ትሪ ምናምን ስለተማራችሁ ያንን ትንሽ ሪቫይዝ አድርጉት። ስለዚህ ዳታ ስትራክቸር used for storing a collection of elements in nonlinear function is called tree. Which of the following is not a relational operator in most programming language? Relational operator. Yes. It is D. Yes. ይሄኛው increment operator. ስለዚህ relational comparison ሲኖር ነው አይደል የምንጠቀመው? And actually this is an assignment operator, but we can also consider it as a relational operator. This is a comparison. Yes. Equal. Just if we are checking something it's equal or not. Which operator is used for exponentiation in most programs? Exponent to the power of something ለመስራት የትኛው ነው የምንጠቀመው? ብዙ ፕሮግራም ላይ of course ፓይተን ምናምን ላይ ይሄ ስታር ይሰራል። ሲ ፕላስ ላይ ደግሞ ይሄ ይሰራል። most programming language ላይ ይሄ ነው የምንጠቀመው ማለት ነው። Which data structure is used for implementing last in first out? የትኛው ነው ለዚህኛው የሚሆነው? last in first out ማለት ነው። Okay, last in first out. So this is going to be what? Stack የምንለው ለዚህ ነው የሚጠቅመው። ያ kind of case question ነው ይሄኛው already ያወራነው ጋር ይመሳሰላል። Let me read it. J, that's a person name. J is considering adding a repetition statement within his Java programming final project. Repetition statement loop አለ ማለት። J is unsure of the number of times each loop needs to execute. He is unsure. አያውቅም። እንግዲህ አሁን for loop define ስናደርግ ኮዳችን ላይ for loop ስንጠቀም ሁሌ ኮድ ስንጽፍ for int i is equal to 1 i is less than or equal to something ስለዚህ እንዱ እናውቃለን ማለት ነው። ስንት ጊዜ ሪፒት እንደሚያደርግ እናውቃለን። ስለዚህ for loop ለዚህ አይሆንም። ለምን? ጥያቄ ምን ይላል? J is unsure of the number of times each loop needs to execute ይላል። Then analyze the conditional statements below and select which statement best fits the needs identified. ስለዚህ ለዚህ best የሚሆነው looping strategy while loop ነው ማለት ነው። ለምን? while x is equal to something ብለን ያንን ዲፋይን ማድረግ እንችላለን። ስለዚህ ብዙ ጊዜ while loop ለዚህ በጣም ምቹ ነው ማለት ነው። Which of the following is a programming language? አንዳንዴ ቀለል ያሉ ጥያቄዎችም ሊመጡ ይችላሉ። ቦነስ ፕሮግራሚንግ ላንጉዌጅ የሆነ ኦፍ ኮርስ እዚህ ጋር ፓይተን ብቻ ነው። ሌላው ቱል ናቸው፣ ሶፍትዌር ናቸው እነሱ። Which one is not a correct variable type in C++? Not a correct type. Data type የተለመደ C++ ውስጥ ኢንቲጀር አለ፣ ፍሎት አለ፣ ደብል አለ፣ ሪል የሚል የለም። ስለዚህ ምርጫው ይሄ ነው፣ ሪል የሚለው ይሆናል ማለት ነው። An expression a.b in C++ means ይሄ ደግሞ ስለ OOP ኮንሰፕት in C++ ላይ ስትማሩ ያያችሁት ነው። ስለዚህ ይሄኛው ምን ማለት ነው? B is a member of object A ማለት ነው። እንደዚህ ያርገን ጽፍ A ውስጥ B አለ ማለት ነው። ስለዚህ B is member of object A እዛው ውስጥ ስላለ ዶት እያልን አክሰስ እያደረግን ስለሆነ ማለት ነው። Dash allocate the memory and initialize every byte in the allocated memory to 0. ስለዚህ ሲ ላይ የምታውቁት ከሆነ ዳይናሚክ ሚሞሪ አሎኬሽን ኮንሰፕቶች አሉ። ሲ++ ላይ ኒው ኪወርድ ተጠቅመን የምንሰራው ማለት ነው። ስለዚህ ለምሳሌ አሁን እስቲ ገስ አድርጉት እናንተ መልሱ። ያ አብዛኞቻችሁ ማሎክ እንደምትሉ ገምታለሁ። ነገር ግን ለዚህኛው ጥያቄ ማሎክ የሚለው አይሆንም፣ የሚሆነው ካሎክ ነው። ልዩነታቸው ምንድነው? ካሎክ ኢኒሺያላይዝ ወይ ደግሞ አሎኬት ካረገ በኋላ ሁሉንም ወደ በዜሮ ኢኒሺያላይዝ ያደርጋል። ማሎክ ግን ኢኒሺያላይዜሽን አይሰራም። ስለዚህ ጥያቄው ላይ ደግሞ allocate the memory and initialize every byte in the allocated memory to 0 ይላል። ስለዚህ መልሱ ካልሎክ የሚል ይሆናል ማለት ወይ ደግሞ ሲ alloc የምንለው። ሶ በዚሁ እነዚህን አራቶቹንም ሪቫይስ ብታደርጉ ጥሩ ነው ማለት ነው፣ ልዩነታቸውን ብታውቁ።
reusability of code in C++ is achieved through what? Through the concept of inheritance. አንድ ኮድ ሪዩዝ እንደምናደርግ መጀመሪያ ላይም አንስቻለሁ። ስለዚህ ቤዚክ የሆኑትን C++ ወይ ደግሞ ፈንዳሜንታል ኦፍ ፕሮግራሚንግ ላይ ያሉትን በዚህ መልክ አሳጥሬ 30 ጥያቄ አቀርባለሁ። በቀጣይ ክላስ ደግሞ ሞር አድቫንስድ የሆኑትን አብረን እናያለን። በመቀጠል